ወደ ዓለም ሁሉ ሂዱ የኢየሱስን ወንጌል ለፍጥረት ሁሉ አውጁ። በቄስ ኤልያስ ጉዲሶ ጆሐንስበርግ። ልጆቼ በእውነት ሲሄዱ ከመስማት የሚበልጥ ነገር የለኝም ነው ያለው ሐዋርያ ዮሐንስ። እና በሕይወት ስላላችሁ መዝሙርም እንዲደምቆ ሶሎ ዘማሪም እንዲኖሮ ኳየርም እንዲኖሮ እናንተም እልልታችሁ ከከምባታና ሀዲያ አካባቢ የነበረው እንቅስቃሴ በኢትዮጵያ በአዲስ አበባ የነበረው በአሳዋ የነበረው በጎንደር የነበረው ሁሉ በረከት እዚህም ከታየ ከዚህ ምን ይሻላል? ለዘላለም ተባረኩ። ሃሌሉያ። እና ይሄ ወንድም ሲዘምር እኔ አለቅስ ነበር። ቃለካ እግዚአብሔር አልተዋቸው። እስራኤል አምላክ ካልተለያቸው ይበቃል። እግዚአብሔር ካልተለያቸው እግዚአብሔር ከነሱ ጋር ከሆነ የትም ይሄዱ። እግዚአብሔር ይመስገን። መጽሐፍ ቅዱስ ለእናንተ በር ሲከፍት ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ወደ ይሁዳም ወደ ሰማርያም ወደ ኢየሩሳሌም ወደ ምድር ሁሉ ትሄዳላችሁ፣ እዛም ምስክሮቼ ትሆናላችሁ። እናንተ ምናልባት ስራ ወዳጅ ስለሆናችሁ ለስራ መጥተናል ይሄን አፍህን ልጠቀም ይሆናል የሚል እምነት አለኝ። እየሰራ የሚናገር አፍ የሚሰጣችሁ የእስራኤል አምላክ ይባረክ። ወደ ዓለም ሁሉ ሂዱ ተብሎ ተጽፏል። ሂደትም እንዲህ በሕይወት ካለ ሌላ ምን ያስፈልጋል? የትም የሚጠብቅ የእስራኤል አምላክ ይባረክ። ድሮ እዛ ታፍነን ልንኖር ነው። ቅድም ወንድም ሙልጌታ አንድ ሰው አጠመቅ በቃ ከዚህ ሌላ ምን አለ? በዚህ እየሰራ ሐዋርያ ጳውሎስም በአንድ በኩል ድንኳን ይሰራል፣ በአንድ በኩል ነፍሳት ያጠምቃል። አንተም የምትሸጠው ድንኳንም ከሆነ ድንኳን እየሰፋ ነፍሳት አድን። ወደ ዓለም ሁሉ ሂዱ። የሚጠብቅህ አይተኛም አያንቀላፍ። በቃ አቤት ስንት መላእክት ታዞ ይሁን ላንተ ይሄን ስንትና ስንት መላእክት ታዘዋል። ምዕራፍ 3 ራእይ ላይ ከቁጥር 8 ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። እቺን ቃል አሜን በሉ። ድንኳን ሲሰፋም የተከፈተ በር ይሁን። ስፋ ድንኳን ማን ሰፍቷል? ሐዋርያ ጳውሎስ። ሊሰራ የማይወድ አይብላ። አንድ ጊዜ እኔን መፈክር አርግ ብለው አንድ ትምህርት ቤት ዋቶ እያስተማርኩ ጋሼ ኤልያስ መፈክር አርጉ አሉን። አሁን አይ ልጠምዱኝ ነው። መፈክር አርግ አሁን ሌላ ጋር እዛም እዚህ ኮተት ውስጥ አልገባም። አንድ ጥቅስ አለች፣ እጃችሁን አምሱ ግራ እጃችሁን አሉ። ልሰራ የማይወድ አይብላ። ጥቅስ አገኘ አሉና ያ ሳቃቸውን ደጋውላቸውም መጽሐፍ ቅዱስ መሆኑን አውቋል። አንደኛ ለመንግስት ምረዳ ነው፣ ለኔም ደግሞ መጽሐፍ ቅዱስ ውስጥ እንዳለች ልሰራ የማይወድ አይብላ። ስራ ለስራህም የተከፈተ በር ሰጥቻለሁ። እንዴ በዚህ በኩል ልሰራ የማይወድ አይብላ እያለ በዚህ በኩል ደግሞ ይዘጋል እንዴ? አይዘጋም። ልትመሰክር ደግሞ የተከፈተ በር ሰጥቻለሁ። ወደ ይሁዳ ወደ ሰማርያ ሁሉ ሂድ፣ ወደ ዓለም ሁሉ ሂድ ተብያለሁ። ለምን? አፌን ይጠቀማል። ለራስህ በእጅ ስራ፣ በአፍህ መስክር። ባትመሰክር ግን ለራስህ ልትኖር ነው ሊል ነው እግዚአብሔር። አሜን። ግን በሕይወት መኖራችሁ እኔ አስደስቶኛል። በቃ በሕይወት አላችሁ። ሐዋርያ ዮሐንስ አይ አንተ በሕይወት መኖርህን ወንድሞች ነገሩኝ፣ ደስ አለኝ። ከዚህ በላይ ምን አለ አለ። እናንተ በሕይወት ኖራችሁ ከምንሰማ ሌላ ምን አለ? ኢየሱስ ከእናንተ ጋር እንዳለ በደንብ ገብቶኛል። እልልታቆይ ወይ እልልቴንባ እግዚአብሔር ይባርካችሁ። እኛንም አክብራችሁ እኔንም ወንድም ተከተልን ተባብራችሁ ጠርታችኋል። እግዚአብሔር ከክፉ ሰዓት ይጠብቃችሁ። ለወንጌል ጠርታችሁናል። እግዚአብሔር በመጥራታችሁ ይባርካችሁ። የተከፈተ በር ተሰጥቷል አለ። ይህንን
ለወንጌሉም ለስራችሁም ተቀብላችሁ ነው መውሰድ ያለባችሁ። አንድ ቃል ኢያሱ ምዕራፍ 1 ላይ ያለው ቃል ከቁጥር 5 በሕይወት ዕድሜ ሁሉ ማንም አይቋቋምህም። ምናልባት እናንተ አንዳት ሰዎች ገንዘብህን ይወስዱ ይሆን? ገንዘብህን ማን አንተው ትበላል። ማንም አይቋቋምም ተብሎ ተጽፏል በል እንጂ እንደ የምጠብቅህ አይተኛም ተብሎ ተጽፏል። አንድ አይኑን እንደዚህ ያፈጠጠብህ ሰው ካለ አትፍራው። ባንተ ያለው በዓለም ካለው ይበልጣል። አትፍራ። ሃሌሉያ ሃሌሉያ ብሏል። በሕይወትም ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆኑ እንዲሁ ከአንተ ጋር እሆናለሁ፣ አልጥልህም። እችን ቃል አሜን በሉ። ይጥላል በእውነት ወልዶ አልጥልህም፣ አልተውህም፣ ለአባቶቻቸው እሰጣቸዋለሁ ብዬ የማልሁላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና። አይዞ እስቲ አይዞ ተባባል። አይዞ እኮ መባባል ትንሽ ሕይወት ይዘራል። አይዞ በል በቃ። ሃሌሉያ። ምንም አይነካኝም በል፣ ምንም አይመጣም በል፣ ኢየሱስ አለኝ በል፣ የምጠብቀኝ አለኝ በል። ሌባ እኮ እኛ ሀገር ጃራ ፉጆ ብሎ ይመጣል እኮ ሌሊት። ግን ሰውየው ካልጸለየ ፉጆም እኮ ሊረብሽ ነው። ካልጸለየ እንዴ አንተ በኢየሱስ ፉጆ። ይሄ በሲኒ የሚለኩት ነገር አለ። ሲኒ አይገሌ ሊሞት ነው፣ ሲኒ ይጠነቁለዋል። የሲኒ የሚበላሽ በኢየሱስም ያም የሚበላሽ ፉጆ የሚበላሽ በኢየሱስም ካላልክ እንዴ ምጠነቁለዋል። ከዛ ሌባ ደጅ ይቀመጥና ፉጆ ከማንች ድሪሮ ኢሲስ ብሎ ይመጣል። ምን ማለት ወሰደ? የአባቴ ውቃቢ እባክህን ሰውዬ እንዲተኛ አድርግ፣ እኔ ሰርቃለሁ ቤቱን ብሎ ይመጣል። ያኔ አንተ ከውስጥ እሳት መለኮስ አለብህ፣ መጸለይ አለብህ፣ ማንቀሳቀስ አለብህ። ያኔ የሱ ጠንቆላ አመድ ይሆናል። ባንተ ያለው በዓለም ካለው ይበልጣል በሉ፣ ይበልጣል። ደግሞ ፉጆ ያሸንፋል። የአባቴ ውቃዊ በሲኒ የሚጠለቁ ነው፣ እሱን ጣልልኝ፣ እንቅልፍ ላክበት፣ አፍስዘው። አረ አልፈዝም፣ የኔ አምላክ አለ አልፈዝም በሉ። ጠንቁሎብኝ እንቅልፍ ይላክብኝ፣ በዓለም ካለው በእኔ ያለው ይበልጣል። እባክህ አትፍራ። ያንን ድንኳንህን ሽጥ። ጳውሎስ የሸጠው ባርናባስ መሰለኝ የረዳው ይዘባና ቁጭ ብሎ አሁን ባርናባስ ይበቃናል፣ አሁን ደግሞ ምስክርነት እንዴ እግዚአብሔር ደግሞ ይናገረው። አፍህን አታሳርፈው፣ ዝም አትበል በለው። ድንኳኑን መስፋት ሰሞኑን ይበቃል በለው። አፍህ አይረፍ፣ ዝም አትበል ይለዋል። ድንኳን መስፋት ተከልክሏል። ሂድና በዓለም ሁሉ ነግድ፣ ስራ፣ ድንኳን ስፋ። ጳውሎስ ሐዋርያው በገማልያል ስር ዩኒቨርሲቲ የጨረሰ ባለ ዲግሪ ነበር። ለወንጌል በጠራው ጊዜ እግዚአብሔር ሁሉን እርግፍ አድርጎ ወጣና እንዳይርበው ድንኳን እየሸጠ ለሰው ሁሉ ወንጌል አደረሰ። በገዛ እጄ እየሰራው ወንጌልን አሰራጨዋል። አሜን። ስራ ማንኛውንም ህይወታችሁን እያየሁ ህይወታችሁ ጥሩ እንደም ሁላችሁ እንደተባረካችሁ እያየሁ እግዚአብሔር ጨምሮ ይባርካችሁ። አይዞ ነገር ግን እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገው፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ቃሉን ደግሞ አንበብ ማለት ነው። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? አትፍራ የሚል ቃል ስንት ጊዜ አለ መሰላችሁ መጽሐፍ ቅዱስ? 365 እንዴ! ያ ጥቅስ ሁሉ እያለ አንዱ አይኑን ያፈጠጠ እንደሆነ ቁጥቋጦ ውስጥ ልትገባ በእኔ ያለው ይበልጣል በላ። አዎ ይበልጣል። በሰው ሀገር አለው
ምን ይመጣ? አይመጣም ምንም። የእናንተ ጸጉራችሁ እንኳን የተቆጠረ ነው፣ ምንም አይነካም ብሎ በመዝገብ የያዘ ታማኝ አምላክ ለዘላለም ይባል። ጸጉርን የሚቆጥር አምላክ የእናንተን አይንና ህይወት፣ ነፍስ፣ ሳምባ ሁሉ አይጠብቅም? ይጠብቃል። ሃሌሉያ። ኢዮብ 8:7 ጅማሬህም ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል። አሁን ምናልባት አንተ ብዙ አሳሳቢ ነገሮች ስራህም ላይ በሃይማኖትም ላይ የሚዋጉ ነገሮች ሊኖሩ ይችላሉ፣ ተስፋ ሊያስቆርጡ። የሰይጣን ዋና ዘዴ ልንገራችሁ፣ ተስፋ ማስቆረጥ። ሐዋርያ ጳውሎስንም ወንጌል እንዳይሰብክ ጸንቶ እንዳይጓዝ ተስፋ አስቆራጭ ነገሮች ገጥመውታል። እንንገዳገዳለን እንጂ አንወድቅም፣ እንወድቃለን ግን አንጠፋ እያለ ራሱን እንዳጸና መጽሐፍ ቅዱስ ይናገራል። ስለዚህ ጅማሬ ታናሽ ይምሰል። ነገ ግማሾቻችሁ ሰባኪዎች፣ ግማሾቻችሁ አገር ሁሉ እየዞራችሁ ወንጌል ምትሰብኩ፣ ግማሾቻችሁ ለሚሰብኩት ገንዘብ ምትሰጡ አያደርግም እግዚአብሔር? ስራህ ላይ እንቅፋት የሚመጡትን ነገር ወደ ጎን በልና ስራህንም ቀጥ ብለ ስራ። ኃይለኛውን እግዚአብሔር ስለያዝክ አይዞህ። እስቲ አይዞህ ስለ አሜን በሉ። እኔ እኮ አይደለሁም እግዚአብሔር ያሳሰበኝን አይዞህ እያለ ያለው በዚህ በቀፎ በኩል ሆኖ እግዚአብሔር እኮ አይዞህ። እና እንዲህ በስታችሁ እኔ ማይ አልመሰለኝም፣ ግን በስታችሁ አምሮባችሁ አይቻለሁ። እግዚአብሔር ይባርካችሁ። ኢየሱስ ይባረክ። እግዚአብሔርን ስጸልይ ይህን ሰሞን ለዚህ ሰዓት የሰጠኝ ሰው ሁሉ ይሙት፣ አይኑ ይሙት፣ የሚኞት አይኑ፣ እጁ ይሙት፣ ክፋቱ ሁሉ ይሙት የሚል የሞት ውስጣዊ አመጽ ህይወት ይሙት፣ ንስሐ ይግቡ የሚል መልእክት ሰጥቶኛል። የትዕቢት ነገር ልንሄድና ልናደርገው ማይገባውን ልናደርገው አንችልም። መሞት የሚገባው ነገር ምን ይሁን? ይሙት። እሱ ተሰቅሏልና እኛ ደግሞ መሰቀል አለብን። መሞት የሚገባ ነገር ይሙት። ሮሜ ምዕራፍ 8 ላይ ከቁጥር 10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። አንድ ሰው ወንድም ተሾመ ውስጥ ክርስቶስ አለና በቃ ተሾመ የሞተ ነው። የክርስቶስ ህይወት ብቻ ህያው ይሆናል እንጂ ተሾመነቱ፣ የስጋ ህይወቱ፣ የስጋ አመጹ፣ የስጋ ልቡ ሞቷል ነው። ሰውነታችሁ በዛ መንፈስ ምክንያት የሞተ ነው። እኛ ሀገር ታውቃላችሁ ሬሳ ሲወሰድ የባዮ ይዞ ሬቲንዶ ወደ መቃብር ሲወስዱት ያም ያለቅሳል፣ ያክስቱ ልጅ ያለቅሳል፣ ልጅ ያለቅሳል፣ ሚስት ታለቅሳለች። እሱ እንደሆነ በሰው ትከሻ ሆኖ ዛም ቆፍሮ ጉድጓድ እንዳዘጋጁ ብሎ ዝም አይናገር ሊወረወሩት። እኛን ደግሞ አንድ ቀን እንደ ሞትን አውቃቸዋል። ስለ ሞትን ሰው ሁሉ ሊቀብረን ወደ ወንዝ ይዞ ሄደ። አንድ ቀን ሁላችን ተቀብረናል። ይዞ ሲሄዱ ለቀብር ወዴት ነው የምትወስዱት? እንዴ በህይወት እያሉ ልትቀብሩ ነው ያለ የለም። ተቀብረናል። ሞተን ነው አይተቀብ። ካረቄ ሞተን፣ ከዝሙት ሞተን፣ ከውሸት ሞተን፣ ከተንኮል ሞተን። ከዛ በኋላ ትክክል ኢየሱስን ታምናለህ? አዎ። እሱ እንደሞተ ትሞታለህ? አዎ። ከተንኮል ትሞታለህ? አዎ ብለን ሰው ሁሉ ወደ ኋላችን ተከትሎ ሄደና ወንዝ አድርሶ ቀብሮ መጣ። አዳማዊ ስጋ ሁለተኛ ተመልሶ ቢመጣ ፍርድ ይከተላል። እዛው ሮሜ ውስጥ ምን አለ? ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፈቃድ ግን እንኖር ዘንድ ለስጋ አይደለም። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። የሰውነትን ስራ በመንፈስ ብትገድሉ በሕይወት ትኖራላችሁ። ወንድሞች ሆይ ዕዳ አለብናል። ስለ ነፍስ ተጠያቂዎች እንሆናለን። ማን ያውቃል? ቤተ ክርስቲያን ብቻ ይባላል። እኔ
የራሴን ስጋ እንደፈለኩ ባደር ተጠያቂ ነህ። ክርስቶስ ጓዳውን ሁሉ ስላሳየ የጥልቅ ምስጢር ለድርጅት ሁሉ ማይታይ ነገር ስለታየ ተጠያቂ ነህ። ኢዳ አለብን አለ ሐዋርያ ጳውሎስ። ያየነው ነገር ትልቅ ነው። ያየነው ነገር በጣም ትልቅ ነው። እስቲ ትልቅ ነው በል። ትልቅ ነው። እግዚአብሔር ፊት ከሱ ጋር ቃል ኪዳን ስገባ ምናልባት ያስቸገርኩ እንደሆነ ቆማጣ ላክብኝና እዘዘኝ አልኩ። ምናልባት ላንተ ማለት ታዘዝ ከሆንኩ እኔ ቆማጣ ለ40 ዓመት ይሆናል ለ30 ዓመት ግን እድሜ ልክ ጋነም ከመቃጠል ቆማጣ ላክብኝና እንዲ ጉንዲሽ ሆኜ እንደ አልዓዛርና እንደ ኢዮብ ለምጻምም ሆኜ ልኑር። ከዛ በኋላ 40 ዓመት ሰው ሁሉ ብሮክ ኤልያስ ገማዲ ቢለኝ 40 ዓመት ነው። ግን እድሜ ልክ ዘላለም ከመቃጠል ያለምጽ ይሻላል። ሞታል መጽሐፉ ደሞ አልሞትም ካልክ ነገ እዳውን አትችለው። እዳውን አትችል እዳ አለብን አለ። የምን የነፍስ ጥያቄ የእግዚአብሔርን ነፍስ ገለሃልና ተጠያቂ ነህ። ምዕራፍ 5 ሁለተኛ ቆሮንቶስ ከቁጥር 13 እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮች ብንሆን ለእናንተ ነው። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና። አንዱ ስለ ሁሉ ሞተ። ማን ነው እሱ? ኢየሱስ። እንግዲያስ ሁሉ ሞቱ፣ በሕይወት ያሉት ሁሉ ስለ እነሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስንቱ ሞተ? ስለ ሁሉ ኢየሱስ ሞተ። ስለዚህ አንተ መሞት አለብህ። መቼም በሕይወታችሁ ትልቅ ምዕራፍ ብዬ ግማሾቻችሁ ወጣቶች ናችሁ፣ ግማሾቻችሁ ትዳሮቻችሁንም እዛታችኋል። እዚች ምድር የሚቸግራችሁ አይን ብዬ ይላሉ። አይን በዚህ እኮ ነው ኃጢአት የሚገባው። ክብልል ብሎ ይገባል፣ ልብ ላይ ቁጭ ይላል ሰይጣንን ይዞ። እኔ በድርጅት እያሉ የሆንኩትን ልንገራችሁ። አይኔ ብዙ ነገር እየተመኘ ሲያስቸግር ሐኪም ቤት ሄጄ አይኔን ላስወጣ ያልኩበት ጊዜ አለ። ሰው ቤት ገብቼ የሚያስመኘኝ ነገር ከፊቴ እስኪያልፍ የተደበቅኩበት ቀን አለ። አይ አንድ ነገር እስኪያልፍ ድረስ ተደብቄ ከኃጢአት ተጠብቄ እግዚአብሔር ያችንስ አይቆጥርም? ይቆጥራል። ምትችለውን ነገር ታገል። አሜን በሉ ባካችሁ። ዝም ብለህ አልፈህ አትስብ። ምትችለውን ታገል። ምድር ላይ መራራ ነገር አየሁ አለ ሰለሞን። ሺህ ሚስት ካገባ በኋላ ሴት አለ አጭሩ ምንም ክብረል ሲል አይን ሄዶ ምኞት ምናምን እንዴ ሺህ ሚስት ለምን አገባ? 3 ነው 2 ቀበሌ ሴት እንዴ ምን ነካው? ከዛ በኋላ ያለውን አያችሁ። መርዝ ነገር አየሁ፣ ሴትን አየሁ። የትዳር እህት ብቻ ናት እንጂ ሰላም፣ ሌላው መርዝ ኮን እንደዚህ በየሱቁ እንደዚህ አይኑን እንደዚህ ዲስኮ ሰዓት የሚሆነው መርዝ ነው። ብዙ ጊዜ ዓለምን እግዚአብሔር የቀጣው በእነሱ እኮ ነው። በኖህ ጊዜ ሰው ሁሉ ተወሰደ። ልክ ነው ማይባለውን ያህል ደረጃ ሲወሰድ በቃ የሰው እድሜም 120 ይሁን ምድርን ስለዚህ በውሃ ጠፋል። በሴት እኮ ስታገባም ሴትን መራርጠ ይህን መጽሐፍን እንዳለ ትቀዷል። አይኗን ታፈጣል። ተይ እባክሽ ብል የምን ተይ ወይ ያደክበትን ወንጌል ትቅደድ። ለዘላለም ቢቀር ጋብቻው አይቀርም። ስለዚህ ሰለሞን ምን አለ? መራራ ነገር አየሁ ሴትን አለ። የትዳር እህት እዛ አንተ ጋር እዛ ባለ ሀገር ያለችው እሷ ውድ ናት። ሌላው ሴት መርዝ ነው። ወይ በሴት ምክንያት ዓለም በሙሉ በበሽታ አለቀ። አንተ ጨርሰ ራስን ለእግዚአብሔር አቅርብ። በቃ በእነሱ ነው። እዛም ሲሄድ ይወድቃል። ዓለምን እንክትክት አድርጎ የሚሰብከውን ሶምሶምን ጉድ ያደረገች ደሊላ እንዲህ ኮርኩራ አስወጣች፣ አስለፈለፈችው። ይሄ ጸጉሬ እኮ ሲላጭ እኔ አመድ ነው መሆነው። መናገር ማይገባውን እግዚአብሔር አትንገር ያለውን ምስጢር በሙሉ ጎልጉላ አስወጣች። ከዛ ደግሞ አይኑን አስጎለጎለች። ሴት ከትዳር ውጪ መርዝ ነው። አንዴ መርዝ ነው በሉ፣ መርዝ። የትዳር እህትን ለማምጣት ከምትጸልዩ በስተቀር ሰው መስሎ በሌላ እንዳትሞኝ አደራ።
ባክበርታ ኢየሱስ ካንተ ጋር ይሁን። የቆሰለው የተራበው የተወጋልን ናዝሬቱ ኢየሱስ እኛ ተለይተ ነው ብቻውን ይቆይ። እሱ ብቻውን አይሁን፣ ከኔ ጋር ይሁን፣ እኔም ልጁ ልሁን። ለዛች ለማትጠቅም ሴት ልብህን አትስጥ። ዞር በል ከሷ አጠገብ፣ ወደ አጠገቧ አትሂድ። መርዝ ናት፣ ትገላለች። ሶምሶንን የመሰለ ጀግና እዛ ተንበርክኮ ወፍጮ ይፈጭ ነበር። ሲፈጭ ያለው ነገር ይታያቸዋል። ደሊላ እዚህ አደረስሽ ሳይል አይቀር። በርታ፣ አምላክ ይረዳሃል። አሜን በሉ። ነቃ በል፣ ሽሽ ከዛ መርዝ አካባቢ። ንስሐ ባትገቡ አለ መጽሐፍ ቅዱሳችን ሁላችሁ ምን ትሆናላችሁ? ትጠፋላችኋል። ሙቱ። ዓይንህ ይሙት፣ ጆሮህ ይሙት፣ ዓይንህ ይሙት፣ ልብህ ይሙት፣ ከአመፅ ከኃጢአት ይሙት። ገላትያ 5:24 አንተ እኮ የክርስቶስ ሙሽራ እኮ ነህ። አንተ እኮ የውድ ዕቃ እኮ ነህ። አንተ የክርስቶስ በረከት እኮ ነህ። አንተ እኮ የክርስቶስ እኮ የደሙ ተካፋይ ነህ። ኢየሱስ ይለይ በእውነት ካንተና ከኔ ይለይ ወይ? አይለይ። ለኢየሱስ ስትል የፈለገ ቆራጥ ውሳኔ ውሰድ። ገላትያ 5:24 የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ተሰቀል፣ አንተ ስጋ ተሰቀል። ይህን ለቀቅ ብታረቁት እኮ መርዝ እኮ ነው። ይሄ እኮ መርዝ ነው። እኔ ብዙ ጊዜ እንዲህ ብያለሁ በሕይወቴ። በቃ በጾም ገደልኩትስ በልቼ ሰጠጣ ዓይኔን ዞል ያገር ይታገለኝ። አውቀዋለሁ የት እንደሚያደርሰኝ። ባክና አሁንም ብዬ ደግሞ አንዱ ጋር አንበረክከዋለሁ። አሁን ደግሞ ጨረስኩ ሲል ብርክ ይላል። እንዴ አንድም ቀን ለመሞት ማይፈልግ ከዚህ ለሞት ከተሰጠ ስጋ ማን ያድነኛል? ክርስቶስ ኢየሱስ ግን ይባረክ ያድነኛል። ደሊላዎች ዛሬ በየቦታው አሉ። ነፍስህን ታጠፋለህ። የመጨረሻ እንባህን ታነባለህ። ምናልባት የተሳሳትክ ካለ ዛሬ ንስሐ ግባ። እንደዚሁ ንስሐ ባትገቡ ምን ትሆናል? ትጠፋ። ንስሐ ብገባ ከኤድስ እንኳን ያነሳ አይችልም። ተሳሳትኩ እንኳን ካለ የልጁ የኢየሱስ ክርስቶስ ደም የስጋው ልጁ ማለት ስጋውን የስጋው ደም ማንኛውንም ኃጢአት ይደፈዋል። ንስሐ በሚገባ ሰው አካባቢ እኮ ኃጢአት አይቆምም። ይቆማል። ለንስሐ ቦይ የሚከፍት የሐዋርያት ቤተ ክርስቲያን ለንስሐ መንገድ የሚከፍት በዚህ ግባና አሜን ሃሌሉያ። ቦዩን ማይዘጋ የእስራኤል አምላክ ለዘላለም ይባረክ። ዞበር እባክህ የደከምክ ካለ ከዛሬ ጀምሮ በል። ብዙ ቦታ ኢየሱስ እኔ መልሻለሁ ደግመሽ ኃጢአት አትስሪ። ትንቢተ ኤርምያስ 8 ምዕራፍ ላይ ከቁጥር 4 እንዲህም ትላቸዋለህ እግዚአብሔር እንዲህ ይላል የወደቁ አይነሱምን? የሳቱስ አይመለስምን? የደከመው ላይ ይፈርዳል ወይስ ያነሳል? ያነሳል። ሐዋርያ ጳውሎስ ሲሰብክ የእግዚአብሔር መንግስት ቀርባለች ንስሐ ግቡ። ዛሬ እኔ ስብከት ምናልባት ዓይንህ በየጊዜው እየተመኘህ ካስቸገረ እዛው ጥፋ አይደለም። ብድግ በል እባክህ። አንተ የምተኛ ንቃ፣ ክርስቶስ ያበራል። ማንም በጉ ወንዝ ወድቃበት ትቶ የመጣ ሰው አላየውም። በጉ ወድቃ ትቶ ይመጣል? አይመጣም። ላሙ ወድቃ ረገረግ ሲውጣ ትቶ ይመጣል? ሰውን ወስዶ ብድግ አድርጎ አጥቦ ምን አድርጎ ይዞ ይመጣል። ማንም ድካም ቢሰማ ዛሬ ቆራጥ ውሳኔ ወስነ ጌታዬ ይሻለኛል፣ ወገኔ ነው፣ የመከራ ቀን አባቴ ነው፣ የህመሜ ቀን ነው፣ ክፉ ሰው በገጠመኝ ጊዜ ያዳነኝ ነው፣ ሽፍጣ በከበበኝ ጊዜ ያዳነኝ ነው፣ የኔ ወገን ነው፣ የኔ አባት ነው ብለህ ወደሱ ጠጋበል። 22 ራእይ ላይ ቁጥር 14 ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ልብሳቸው ምን የሚያደርጉ? አያችሁ፣ ክፉን ሰው መጽሐፍ ቅዱስ ንስሐ የማይገባውን ሰው ውሻዎች፣ አስማተኞች፣ ሴሰኛዎች፣ ነፍሰ ገዳዮችም ጣዖትን የሚያመልኩ ውሸትንም የሚያደርጉና የሚወዱ ሁሉ በውጭ አሉ። ከኢየሩሳሌም ከተማ ውጪ ናቸዋል። የሚያመነዝሩ አመንዝራ ሰው ወደ እግዚአብሔር መንግስት አይገባም። የሚጠጣ ሰው ወደ እግዚአብሔር መንግስት አይገባም። ስለዚህ ንስሐ መግባት ምሳሌ ላይ ምዕራፍ 28 ቁጥር 13 ኃጢአቱን የሚሰውር ሰው አይለማማል። ለኢየሱስ ሳይነገር ዝም ያለ ሰው አይለማማል።
የምናዝዝባትና የሚተዋት ኃጢአትን በቃኝ የሚል እሱ ይድናል። ሕዝቅኤል ውስጥ ምናል ኃጢአትም እንቅፋት እንዳይሆንባችሁ ንስሐ ግቡ፣ ኃጢአታችሁን ተው። መጽሐፉ መጨረሻ የተናገረው ነገር ምንድነው መሰላችሁ? ኢየሱስ ክርስቶስ በሐዋርያት ቤተክርስቲያን ንስሐ የገቡትን ሁሉ ተቀብሏል። ጴጥሮስ 3 ጊዜ ካደው ኢየሱስን። በኋላ ዶሮ እስኪጮህ ድረስ 3 ትክደኛለህ ተብሎ ተነግሮት ነበር። 3 ካደና ኢየሱስና እሱ ተያዩ። መራራ ለቅሶ አለቀሰ ነው የሚለው። ከዛ ጀምሮ የቤተ ክርስቲያን አለቃ አደረገው። ዛሬ ኃጢአት ይሰማችሁ ይሁን ድካም ይሰማችሁ ይሁን የሚያነሳ የእስራኤል አምላክ አለ። አይዞ የሚል አምላክ አለ። እሱን እኮ ደሙ ነው ትዝ የሚለው። ኃጢአት ቢያንገዳግድ ወይ ምኞት ቢያጠቃ በሱ ፈርዶ ቁጭ አይልም። አይዞ ባይ አምላክ አይዞ ባይ ነው በሉ እስቲ። እኔም ለራሴ ንስሐ ገባለሁ፣ እናንተም ንስሐ። ትንሽ ጊዜ በኢየሱስ እግር ስር ብንወድቅስ ኢየሱስ ይቅር ባይ እኮ ነው። ኢየሱስ እኮ ደሙ የሚያነጻ እኮ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ እኮ ነው። የምሕረት አባት፣ የመራራት አምላክ፣ እድሜ የሚሰጥ አባት እኮ ነው።